አንድ ጊዜ ቅዱስ ቆስጠንጢኖስ በቤቱ ተቀምጦ እያለ ጉባኤ ሰለስቱ ምዕት እየተካሄደ ነው ያለ። አባቶች ተሰብስበዋል። 318 ቅዱሳን ሊቃውንት እየመከሩ እያለ እሱ በቤተ መንግስቱ አለና ጃግሬው የቤተ መንግስት በረኛ እየሮጠ መጥቶ ኧረ ከአቅማችን የሆነ ነገር ገጥሞናል እባክህ፣ እኛ ልንታገለው የማንችለው ሰው መጥቷል። አይ ድሃ ይሆናል ወይ የተገፋ ይሆናል አስገቡት አላቸው። አስገቡት። እየተገማሸረ ገባ። ሲያዩት ድሃ ይመስል እና እግዚአብሔር ከሰው ሁሉ አብልጦ በዚህ ዙፋን ያስቀመጠ ለድሃ በረኛ ልታስቀምጥበት ነው? ለተገፋ ብሎ ተቆጥቶት እንካይን ደብዳቤ፣ ይህን ደብዳቤ የሚመስል እምነት ያለው በሙሉ እውነተኛ ነው፣ ሌላው ግን መናፍቅ ነው። ይህን ወቅ ብለን ደብዳቤ ሰጡት። ጣራውን ሰንጥቆት አረገ። ሚካኤል ነበር እንድታውቁት መልአኩ። እንዴት ቢሉ የገሊላው ጳጳስ ሲመጣ ከመንገድ አርዮሳውያን ክርስቲያኖችን ሲገሉ ያገኛል። አይ እችን እምነቴን ጌታዬ ውሰድ ያለኝን መድኃኒቴ ውሰድ ያለኝን ደብዳቤ የሚወስድልኝ ባገኘው ሰማዕትነት ተቀበልኩ አለ። ሚካኤል መጥቶ ሂድ ሰማዕቱን እኔ ወስድልሃለሁ ብሎ መጥቶ ግን በአምሳለ እንግዳ ሰው መስሎ ስለሆነ የመጣ አላሳልፉት ብሎ ረጅም ቀናት ያቆማል። ብዙ ቀን ያቆማል። በዛ ነው ለምንድነው በር ያስቆምከኝ የኔ ያክል ነው። ምክንያቱም በአምሳለ ነዳይ ስለቆመ እንጂ እንደ መልአክ ክንፉን ቢገልጥ ሰውም አይቆም ከፊቱ። እንደዚያ ብሎ ገብቶ ወዲህ ጥቂት ገስጾት ወዲህ መሰረተ እምነትን ሰጥቶት አርጓል። ረዳትነቱ በብዙ ነው። ከዚህ ሁሉ አስቀድሞ ግን ቆስጠንጢኖስ በበራንጥያ አሁን ቢዛንታይን በሚባለው ወይም ቱርክ የሚባለው ጥንታና እስያ በሚባለው አካባቢ ነግሶ እያለ በላይኛው ክፍል በታችኛው ዲዮቅልጥያኖስ አለ፣ በስተግራ በምዕራቡ ሮም ደግሞ መክስሚያኖስ አለ። በዚያ ነግሶ እያለ በሮም ያሉ ክርስቲያኖች ደብዳቤ ይልኩለታል። ታዲያ ደብዳቤ ሲልኩ ከቅዱሳት መጻሕፍት የተቃጠለውን ቅዳጅ ከመስቀል ከተቃጠለው የተረፈውን ይልኩለታል። ይሄው ተመልከት፣ የመስቀል ስባሪ የጽና ስባሪ ይልኩለታል። በአዋጅ ቤተክርስቲያን ተዘግታ ነው ያተ ቅዱሳት ሁሉ ተቃጥለው ክርስቲያኖች ተፈጅተው ነበር። እና እባክህ አንተ ፍጥረት የምታውቅ ንጉሥ ነህና መጥተህ ከግብርናተ መክስሚያኖስ አድነን ብለው። የሚገርማችሁ ክርስቲያኖች ብቻ አይደሉም ይልኩ የነበሩ አሕዛብ ሁሉ ላኩ። በቃ ና አንተ ምራን ብለው ከዚያ እሺ ብሎ አላቸው። ግን ደግሞ ግራ ገባው ሂዶ። ለምን መክስሚያኖስ ሰፊ ግዛት ያለው ስለሆነ በጦር ኃይል ይበዛል፣ ኃይለኛ ነው። እና በዚህ እየተጨነቀ እያለ ሰራዊቱን ይዞ በፈለገ ባዶስ ላይ ሳለ በሰማይ ላይ ጽሑፍ ያያል። ከዋክብት እንደ ቅርጽ ነገር ይዘው መስቀል አብርሃ በከዋክብት አሰርገው ሰማይ ሲባል ዘማላችሁ አይደል? እና ቅርጽ ሰርተው በመስቀል ምልክት ከዋክብት የፀሐይን ብርሃን ሲሸፍኑት እዚያ መስቀሉ ላይ ምን የሚል ጽሑፍ አለ? ኒቁስጣጣን የሚል ጽሑፍ አለ። እንደየቋንቋ ኒቁስጣጣን የሚሉትም አሉና እንደዚያ የሚል ጽሑፍ ያል አልገባው አለ። በዚያ ወራት ይሄ ምንድነው ለሰራዊት የሚጠይቅ ከፍርሃታቸው የተነሳ አንድ ሰው ስመ መስቀል ስመ ክርስቶስ የሚጠራ አልነበረም። በጊዜው አንድ ወጣት ጎልማሳ ወታደር ነበር፣ አውስግኒዮስ የሚባል በኋላ በጥር 5 ሰማዕትነት ላይ የምናገኘው ነው። እሱስ መጥቶ ይሄ የጌታችን ኢየሱስ ክርስቶስ ቅዱስ መስቀል ነው፣ እዚህ ላይ የተጻፈው በዚህ መስቀል ጠላትን ድል ማድረግ ትችላለህ ነው የሚል ብሎ ተረጎመለት። መንፈስ ቅዱስ ያደረበት አንድ ወታደር እሱ ነግሮታል። ግን ቅዱስ ቆስጠንጢኖስ አንድ ወታደር አምኖ መሄድ ከባድ ነው። ለምን? ያ ወታደር ቅዱስ ይሆን አይሆን አያውቅም እሱ። በዚያች ሌሊት ሰማይ እየተመለከተ እያለ ቅዱስ ሚካኤል በራእይ መጥቶ ተገለጠለት። ያ ወታደር የተረጎመለት ትክክል ነው። ስለዚህ በፈረስህ፣ በግንባራቸው፣ በደረታቸው፣ በልጓማቸው፣ በሰይፍ ላይ በሁሉ ነገር የመስቀል ምልክት አድርግ። በዚህ መቼም አንተ ድል አትነሳም፣ ጠላት ማሸነፊያ ነው። በዚህ ትምህርት መስቀል ትመውፀረከ ሲልህ ነው ብሎ ተረጎመለት። ያንን አደረገ። ተሻግሮ ሲመጣ መክስሚያኖስ ለመዋጋት ትልቅ ድልድይ አሰርቶ በድልድዩ ተሻግሮ መጣ። መጀመሪያ ላይ የታዘዙትን ወታደሮች እንደሚገባ ስላላደረጉ መክስሚያኖስ መጋፋት ጀመረ። ከዛ ቆስጠንጢኖስ ሲመለከት እንዲህ ለምንድን የነገርኳችሁን የማታደርጉ ብሎ ሁሉም መስቀሉን ወደፊት፣ ጋሻም ላይ መስቀል፣ ሰይፉም ላይ መስቀል፣ ፈረሶቹ በየተለያየ ስፍራ። ያ ሲመጣ የመክስሚያኖስ ሰራዊት ከአጋንንት ጋር ስለነበረን ይመጣ፣ ደነገጡ፣ መሸሽ ጀመሩ።
ሲሄዱ ድልድዩ ላይ ሲደርሱ ሚካኤል ነበርና በዚያም በዚህም ድልድዩን 2 ቦታ ሰበረባቸው። በሙሉ እንደ ፈርዖን እዚያው ሰጥመው አለቁ። ቅዱስ ቆስጠንጢኖስ በድል አድራጊነት ሮም ከተማ ሲገባ ክርስቲያኖች በሙሉ ወንጌሉን መስቀሉን እየያዙ ወጥተው እግዚአብሔርንና ቅዱስ መስቀሉን አመሰገኑ። ቆስጠንጢኖስንም መረቁት። ከዚህ አያይዞ በነገሰ በ7ኛው ዓመት ነው የተደረገና ከዚህ አያይዞ አዋጅ አወጣ። ይህ አዋጅ በታሪክ የሚላን አዋጅ ይባላል። አይደለም እናወላችሁ አዋጁ የወጣ መክስሚያኖስና ዲዮቅልጥያኖስ ሙሉ በሙሉ ከተነቀሉ በኋላ ነው። የአዋጅ ምን ይላል? ብዙ ነው ዝርዝሩ። ዋና ግን ሁል ጊዜ አክሊሉ ምንድነው? እነሱ ያወጡት አዋጅ ግልባጩ ነው። እነሱ አብያተ ክርስቲያናት ይታጸዋ ወአብያተ ጣዖታት ይትረሃዋ ነው። ቤተ ክርስቲያን በሙሉ በተገኘበት ይዘጋ ይቃጠል ብለው ነበረ። ጣዖት ቤት ይከፈት ብለው ነበር። እሱ ደግሞ ጣዖት ቤቶች በሙሉ ይዘጉ፣ አብያተ ክርስቲያናት ይከፈቱ አለ። እነዚያኞቹ ክርስቲያን ያልሆነ ይገደል ብለዋል። ማለት ክርስቲያን የሆነ ይገደል ብለው ነበረ። ቆስጠንጢኖስ ግን ክርስቲያን ያልሆነ ይገደል አላለም። ሰው የፈለገው ማምለክ ይችላል። ክርስቲያኖች ሙሉ ነፃነት ሲሰጣቸው ያስተምሩ፣ አስተምረው ካመነላቸው ክርስቲያን ይሁን፣ ካልሆነ ከፈለገ ድንጋዩንም ያምልክ፣ እሱ መብቱ ነው። ክርስትና የነፃነት እምነት ነው። እንዲህ ያደረገ መክስሚያኖስና ዲዮቅልጥያኖስ አንድ ራሱን የቻለ ሙሉ ክፍለ ጦር ነበራቸው፣ ቤተክርስቲያን ለማፍረስ ብቻ የተሰማራ። በዚያ ምክንያት በሮም በሶሪያ ቤተክርስቲያን የሚባል ለዘር አይገኝም ነበር። ለዚያ ፈንታ ቅዱስ ቆስጠንጢኖስ ምን አደረገ? አንድ ሙሉ ክፍለ ጦር ሰራዊት እየዞረ ቤተክርስቲያን እንዲያነጽ አደረገ። ይህንን የሚመራ አውሎጊዮስ የሚባል ቅዱስ የጦር መሪ መደበ። አብዛኛው ቤተክርስቲያናትን የሐዋርያት፣ የነቢያት፣ የሰማዕታትን በሙሉ የሰራ ይሄ ቅዱስ የጦር አለቃ ነው። እንዲህ አድርጎ እና ዛሬ ይህን የምናስብበት ቀን ነው። ለዛ ነው አርኬው ደስ ይለኛል። ሁሉም አርኬ ጥሩ ነው፣ ግን የበለጠ ደስ የሚያሰኙ አሉ። ሰላም እብል በቃለ ፍስሐ ወሶላሜ፣ ደስ እያለኝ ሰላም እየተሰማኝ አንድም የፍስሐ የሶላሜ የደስታ የሰላምታ ቃል እያቀረብኩኝ እንዲህ እላለሁ። ዘልፈተ ዓለም የኮነ ዓለም የሚጠፋበት አይደለ፣ ወነፍሰ ብዙኃን አማሜ የብዙ ሰውነትን መከራ የሚጥል ነገርም አይደለም። ሃይማኖተ ክርስቶስ ነሲኦ የክርስቶስ የመድኃኒታችንን ሃይማኖት ይዞ ማለት ክርስቶስን አምኖ ወዘ መስቀሉ ትርጓሜ የመስቀሉን ኃይል ገንዘብ አድርጎ ትርጓሜ ባለው ላይ የተጻፈውን ነገር ተረድቶ ቆስጠንጢኖስ ዮም ነግሰ በሮሜ፣ ዛሬ ቆስጠንጢኖስ በሮም ከተማ ነገሰ። ዘመክስሚያኖስ እሉ ድርሃ አልቀድሜ፣ የካዲው የመክስሚያኖስ የአገዛዝ ዘመኑ ካለቀ በኋላ ይላልና የጻድቁ ንጉሥ የረዳቱ መልአክ በረከት ይደርብን።